የተዘጋጀው ይሄ ቪዲዮ ለሁላችሁም ለ12ኛ ክፍል ተማሪዎች በሙሉ እንዴት ማጥናት አለብን፣ እንዴት ደህና ስኮር ማስመዝገብ እንችላለን የሚለውን ነው። ብዙ ጊዜ ኢንትራንስ የሚያሳስባችሁ ከሆነ የቪዲዮ ለእናንተ የተዘጋጀው በደንብ ተመልከቱት። ምንድነው እንግዲህ ኢንትራንስ ማለት ቀላል ነው፣ በጣም ቀላል ነው፣ በጣም ማለት ነው። ግን ምንድነው አሁን ቀላል ነው ሲባል ብዙ መጽሐፎች አሉ። ለምሳሌ አሁን 9ኛ ክፍል ሄደን ቀላል ያቺ ኮንሰፕት ብናይ ያቺን ነገር ቀላልም ብትሆኑ ካልተነበበች አይሰራም ማለት ነው። ቀላል መሆኑ ብቻውን በቂ አይደለም ማለት ነው። ስለዚህ ምን ያስፈልጋል? መጠናት ያስፈልገዋል። እንዴት ነው የምናጠነው? ከዚህ ቀደም ብዙ ጊዜ ብዙዎቻችን ምን የለንም ይሆናል የማንበብ የማጥናት ልምድ የለም። እሱን እንዴት ነው የምናዳብረው? እና እንዴት ነው ኢንትራንስ ጥያቄ ማለት የኢንትራንስ ጥያቄ በጣም የሚሰራው? የኢንትራንስ ጥያቄ ለመስራት ዋናውና የመጀመሪያው ነገር ምንድነው? ጥያቄ ፕራክቲስ። ብዙዎቹ ጥያቄዎች ይደገማሉ። አንደኛ ይደገማሉ፣ ሁለተኛ ባይደገሙም እንኳን ምን ያህል አጥንቻለሁ የሚለውን ቼክ የምናደርገው ምን ስናደርግ ነው? ጥያቄ ስንሰራ ነው ማለት ነው። ስለዚህ ጥያቄ በደንብ በሚባለው ሁኔታ ጥያቄ መስራት ይኖርብናል ማለት ነው። ምን ለማለት ፈልጌ ነው? ለኢንትራንስ ለምሳሌ አሁን የሚከብዳኝ ትምህርት አሁን ማትስ ከሆነ አብዛኛው ጊዜ ተማሪ ማትስ ይከብደዋል አይደል? ፊዚክስ ከሆነ አሁን ለማትስ ለምሳሌ እንዴት ነው የሚደረግ? ማትስ ሲጠና መጀመሪያ ቶፒክ ይመረጣል። ከባድ የሚባለው ማለት ነው። ለምሳሌ አሁን ኤልሲኤም እና ጂሲኤፍ ፈልግ የሚል ላይ ጊዜ ማባከን የለብህም። ኤልሲኤም ምንድነው? ጂሲኤፍ ምንድነው? እሱ ላይ ታይም ማባከን የለብህም። ለምሳሌ ይከብደኛል ብለህ ያሰብክ 12ኛ ክፍል ለምሳሌ ካለው 12ኛ ክፍል ያለው እንደውም አሁን የደሪቬቲቭ ኢንተግሬሽን ቀለል ያለ ኮንሰፕት ነው፣ ትልቅ ነገር የለውም። ምናልባት ማትስ ትንሽ ሊያስቸግር ይችላል ብለህ ካሰብክ አሁን ቬክተር ለምሳሌ እሱም ቀለል ያለ ነው፣ ግን ቬክተር በጣም ያስቸግረኛል ብለህ ካሰብክ ያስቸግረኛል ብለህ ያሰብከው ላይ በጣም ብዙ ጊዜ ዌስት ከምታደርግ የምታውቀውን በደንብ ምንም ኤክስ እንዳይገባ አድርገህ የምታውቀውን በደንብ ብትሰራ ለምን ብዙ ታገኛለህ። ዝም ብለህ ከምትወላውል ማለት ይሄ ማለት የማታውቀውን ትወው አይደለም። የማታውቀውን በጣም አንብበው። እንዴት ሲጀመር የማይታወቅ ነገር የለም ከተነበበ። ግን ደግሞ በጣም ጊዜው ይሄደ ሲያስቸግርህ ሞስትሊ የምታውቀውን በደንብ ካጠና ከማታውቀው ወይ 2 ጥያቄ ወይ 3 ጥያቄ ቢያመልጥ ነው። ግን ምን ያህል የምታውቀውን ትሰራለህ ነው። እሱን በደንብ ማተኮር ያስፈልጋል። ሁለተኛ ለምንድን ነው ጥያቄ የማንሰራው? ብዙዎቻችን ጊዜ ያለን ይመስለናል። አሁን ለምሳሌ አረ ጊዜ አለኝ እኔ አሁን እረሳዋለሁ አሁን አጥንቼ እንላለን። አሁን አጥንተህ የምትረሳው እንዴት አድርገን ያጠናው? ዝም ብለህ ነው እንደምትሸመድደው? አትረሳው። መጀመሪያ መረዳት፣ ሪል ላይፍ ጋር ማገናኘት። ለምሳሌ ፊዚክስ እያጠና ኢነርጂ እያጠና ከሆነ ኢነርጂ ኢዝ ዘ ኤቢሊቲ ኦር ዘ ካፓሲቲ ቱ ዱ ወርክ ይላል አይደል መጽሐፉ ላይ። ብለህ ኤቢሊቲ ምንድነው ካፓሲቲስ ምንድነው ብለህ ልትረዳው ይገባል። አንተ ጋር ማገናኘት አለብህ። ስራ ተሰራ የሚባል መስሎ ነው። ኢነርጂ ኢዝ ትራንስፈርድ ማለት የሆነ ስቶርድ የሆነ ኢነርጂ አለ። ያ ስቶርድ የሆነ ኢነርጂ ወደ ሆነ ቦታ በሆነ አክሽን በሆነ ፎርስ ሲንቀሳቀስ የሆነ ዲስታንስ ይጓዛል። ያኔ ስራ ተሰራ እንላለን። የሆነ ስቶር የነበረ ኢነርጂ ነበረ፣ ናይዘር ክሬትድ ኖር ዲስትሮይድ የሆነ ኢነርጂ። ያ ኢነርጂ ትራንስፈርድ ሆነ ማለት ስራው ተሰራ እያለ ነው። ቼንጅ ኦፍ ኢነርጂ ተፈጠረ እያለ ነው። ስለዚህ ይህንን ሪል ላይፍ ጋር ማገናኘት ነው። ለምሳሌ አንድ ደብተር ወይም ደግሞ የሆነች አንድ ጀሪካ ነገር እንደዚህ ብታሽከረክር አንተ ላይ የሆነ ስቶር የነበረ ኢነርጂ ነበረ። ያ ኢነርጂ ትራንስፈር ሆና ፑሽ አረጋት፣ ተጓዘች። ያችን እንትን ስራ ሰራች ማለት ነው። ቀለል አድርጎ መረዳት ነው ነገሮችን። ከዛ እንደዚህ አድርገን ብዙ ጥያቄ በሰራን ቁጥር በጣም ብዙ
የሚባል ጥያቄ በሰራን ቁጥር የኛ ፐርፎርማንስ ይጨምራል፣ ኮንፊደንሳችን ይጨምራል። በቃ ብዙ ጊዜ የሚገለን ምንድነው የኮንፊደንስ ነው። ብዙዎቻችን 12ኛ ክፍል ለምሳሌ በጣም እያወቅ ነው ለምን ነው ፈተና ማንሰራ? ብዙዎች ይላሉ አሁን እኔ በጣም ነው የማነበው፣ በጣም ነው የማነበው፣ በጣም አነባለሁ፣ ግን ደግሞ ፈተና አልሰራም ይላል። ለምን ይመስላችኋል? መጀመሪያ ኦሬዲ ቴስት ማድረግ አለብህ ራስህን። መጀመሪያ መግባቱን አላወቀውም ማለት ነው። ከገባ ትሰራለህ። ግን ደግሞ ማጥናትህ ስላጠናህ አይደለም የምትሰራው፣ ስለገባህ ነው የምትሰራው። ከገባ ባታጠናም ትሰራለህ። ግን እንደዚህ አይነት ነገር እንዳይፈጠር ራስን ቴስት ማድረግ ነው። አንድ ላይ ሳይገባ ለምን ታልፋለህ? እንዳልገባህ ያወቀው አታደርሱ። ሰው መጽሐፍ ስለጨረስኩ ባለው የለውም። ሙሉ የኢንትራንስ መጽሐፍን አንብበህ የስንት መጽሐፍ ነው ያለ? ለምሳሌ እንትን 5 መጽሐፍ ብለን ብንይዘው ቶታሊ ቢያንስ ከ9 እስከ 12 ስንት መጽሐፍ? 20 መጽሐፍ አለ። 20 መጽሐፍ ሁላ እንትን ብለህ ኤክስተርኒውን ብለህ ምኑ ኮሜንት አለ ሮያሉ አለ ምናምን እሱን አገላብጠህ ስለሰራህ አይደለም። መጀመሪያ የተጻፈው መጽሐፉ ላይ ያለው ነገር ተረዳው። ዛት ይዝ በቃ ያንን ከተረዳሁ በቂ ነው ለኢንትራንስ። ግን ምንድነው መግባትህን ቼክ አድርግ። ሁሌም በጥያቄ ካልፈተንከው ራስህን ምን ማድረግ አለብን ማለት ነው? እንደዛ ማድረግ ይኖርብናል ማለት ነው። ፕራክቲስ ለጥያቄ ስሩ። ከዛ ኢንትራንስ ቀላል ነው፣ በጣም ቀላል ነው። ግን ምንድነው ቀላል ነው ማለት ካላነበብክ አይሰራም። ምክንያቱም የብዙ ጊዜ ነው፣ ይረሳል። አሁን እኔ ሳነብ ትዝ ይለኛል 12ኛ ክፍል አሁን ኢነርጂ ትራንስፎርሜሽን አሁን ባዮሎጂ በደንብ ነበር ያነበብኩት። ኢነርጂ ትራንስፎርሜሽን ወደ ግላይኮላይሲስ ወደ ምናምን አሁን ይኸው ትንሽ እየረሳሁት ነው። አሁን በተፈተነኝ እኔም ለብሰረው እችላለሁ ማለት ነው። ስለዚህ በደንብ ጥያቄ ያስፈልጋል። ዋት ኢዝ ግላይኮላይሲስ? ግላይኮላይሲስ ምንድነው ልትል ይገባል። ኤቲፒ ምንድነው ልትል ይገባል። አደናይን ትራይፎስፌት ኦኬ። አደናይን ትራይፎስፌት ምንድነው? ዋት ዘ ቫልዩ ያ ለኔ ምንድነው ጥቅሙ ብለህ ስታጠና ያኔ አይምሮ ላይ ኢሜጅ ይፈጠራል ማለት ነው። እንደሱ አድርገን ብናጠና ጥያቄ ብንሰራ ከዛ የተለያዩ ጥያቄዎችን ፕራክቲስ ብናደርግ ጥያቄውን ደግሞ ሞልቷል። ብዙ ፕላትፎርሞች ላይ ኦንላይን አለ ምናምን ኢቭን እኮ ቻት ጂፒቲን ራሱ ወይም ደግሞ ኮፓይለት ጀሚኒ ምናምን ብንጠቀም እኮ ጥያቄ አውጡልን የምንላቸው ሞጁሉን ብናስገባቸው ለምሳሌ ኮፒ ፔስት እያደረግን ታስገባላቸው እኮ ብዙ ጥያቄ ያወጡልሃል። አሁን እኮ ሰው የማይጠበቅበት ዘመን ላይ እኮ ነው ያለን አይደል እንዴ? ዛትስ